ልቤ ቆመ። በሆስፒታል ውስጥ ነበሩ። ዶክተሮቹ እየጮሁ ነበር። መሳሪያዎቹ ይጮሁ ነበር። ከዚያ ወደዚህ ነርሶቹ፣ ሐኪሞቹ፣ ዶክተሮቹ ይሯሯጡ ነበር፣ ይጮሁ ነበር። ብዙ አይነት የሕክምና መሳሪያ ረብሻ ነበረ። አሚኮሻኮሽ ይጮህ የነበረበት ስፍራ ነበር። ከዚያም ግን ሁሉም ነገር ሁኔታው እንዴት ጀመረ? ዛሬ በዚህ ቪዲዮ የዚህን ሰው ሙሉ ሙቶ ሰማይ ሄዶ ስላየው አስደናቂ ነገርና ኢየሱስን ተገናኝቶ ኢየሱስ ምን እንዳለው ምን መልእክት እንዳስተላለፈው አብረን እናያለን። እስከ መጨረሻው ማየታችሁ እንዳይረሳ። ካያችሁት በኋላ የተማራችሁትን የገረማችሁን ነገር በቪዲዮ መጨረሻ ኮሜንት ላይ ያድርጉ። አብራችሁን ሁሉ በህመም ጀመረ። በሆዴ ውስጥ የተለየ ህመም ተጀመረ። መጀመሪያ ቀላል መስሎኝ ተውኩት። ነገር ግን በጊዜ ሂደት ህመሙ በውስጤ እየበረታ ሄደ። በሆዴ ውስጥ የማላቀው አይነት ስሜት ይሰማኝ ጀመረ። ምንም የገባኝ ነገር የለም። ቀላል በሽታ መስሎኝ ነበር። በዚያም ምክንያት ተዘናግቼ ወደ ሆስፒታል ባለመሄድ ረጅም ጊዜ ቆይቼ ነበር። ነገር ግን ከሆነ ጊዜ በኋላ በሽታው በእኔ ላይ እየበረታ ሄደ። በሽታው በበረታ ቁጥር ህመሙን መቋቋም ስለከበደኝ ወደ ሆስፒታል ሄድኩኝ። ሆስፒታል በሄድኩበት ሰዓት ዶክተሮቹ ህመሜን ከተመለከቱ በኋላ ለካስ እኔ እንደማስበው ህመሙ ቀላል አልነበረም። ኤፔንዲክስ የሚባል በሰውነቴ ውስጥ ያለ ክፍል ፈንድቶ እንደነበር ዶክተሮቹ ነገሩ። በጣም ደነገጥኩኝ። እናም ኢንፌክሽኑ በሰውነቴ ውስጥ እየተስፋፋ ነው። በጣም አስደንጋጭና ያልገመትኩት ስለነበረ የማደርገው ነገር ግራ ገባኝ። ዶክተሮቹም እንደዚህ በማለት ጠየቁ። አስቸኳይ ቀዶ ጥገና ሊደረግልህ ያስፈልጋል፣ አሊያም ግን በሽታው በጣም አደገኛ ስለሆነ ህይወትን እስከ ማጣት ሊያደርስ ይችላል። እኔም ምንም አማራጭ ስላልነበረኝ ቀዶ ጥገናውን ለማድረግ ተስማማሁ። ከዚያም ወደ ቀዶ ጥገና ክፍል ገባሁኝ። ልብሴን ቀየሩልኝ፣ አስጠጉኝ፣ ከዛም አስተኙ። ዶክተሮች ተሰበሰቡ፣ ነርሶች፣ ብዙ አይነት የሕክምና መሳሪያ ተሰበሰበ። ከላይ የብርሃን መብራቶች፣ ቀዝቃዛ ክፍል፣ ፍርሃት የተሞላበት አየር ነበር። ብቻ ያን ጊዜ ሳስታውሰው በጣም ይጨኝ። ወደ ኦፕራሲዮን ክፍል ካስገቡኝ በኋላ በዛ ክፍል ውስጥ ሕክምናው እንደተጀመረ ድንገት ጨለማ ሆነ። ያመኝ የነበረውም ያ ህመም ድንገት ተሰወረ። ህመሙ ጠፋ ከኔ። ልክ ከጨለማ ውስጥ አይኔን ልክ ስከፍት ሰውነቴ ውስጥ አልነበሩ። ከሰውነቴ ውስጥ ወጥቼ ከላይ ሆኜ የራሴን ሰውነት እመለከተው ነበር። አስገራሚ ነው። ሰውነቴን አልጋ ላይ ሐኪሞቹ ሲበሳሱት እያየው ነበር። ማለትም እያከሙት ነበር። ነገር ግን እኔ ሰውነቴ ውስጥ የለውም ነበር፣ ወጥቼ ነበር። ከዛም በዛ ቅጽበት ዶክተሮቹ መጮህ ጀመሩ። እንዲህ አሉ። አንደኛው ተነስቶ ጠፋ፣ ሞተ፣ አረፈ ማለት ጀመረ። እና በዛ ስፍራ የነበሩት ሁሉም ሰዎች እንደሞትኩኝ አስበው ነበር። በጣም ተደናገጡ፣ በጣም ተጫጫሁ፣ በጣም ተሯሯጡ። ብዙ አይነት ነገሮች በሆስፒታል ውስጥ ተፈጠሩ። እኔ ግን ሞቼ አልነበርም። በእውነቱ
በምድር ላይ ላለ ሰው ሙቼ ነበር፣ ለዶክተሮቹ ሙቼ ነበር። ምክንያቱም ነፍሴና መንፈሴ ከሰውነቴ ውስጥ ወጥቶ ነበር። ነገር ግን ለእኔ እንደውም ከዛሬው የበለጠ ሕያውነት የተሰማኝ ጊዜ ነበር። አልሞትኩም፣ ሕያው ነበርኩ። ከዚህ በፊት ከተሰማኝ ስሜት በላይ ነበር ያ ስሜት። ልክ ይህንን እንዳየሁኝ ከፊት ለፊት ጥልቅ ብርሃን ወደ እኔ መጣ። ነገር ግን ብርሃን ብቻ አልነበረም፣ የሆነ የሰው ምስል ነበር። ሰውም አልነበረም። ብቻ አሁን ለእናንተ ለማስረዳት አማርኛ ይጥፋል። በጣም የሚያስደንቅ የሚያምር ብርሃን መጣ። ሙሉ በሙሉ በኃይል የተሞላ፣ በሰላም የተሞላ፣ በጣም ሙሉ የሆነ ፍቅር ያለው ልነግራችሁ የማልችለው ብርሃን ወደ እኔ መጣ። ቪዲዮ አልነበረም፣ ህልምም አልነበረም፣ ፊልም አልነበረም። ነገር ግን ታላቅ ብርሃን ነበር። ለካስ ይህ ብርሃን ኢየሱስ ነበር። ወደ እኔ በተጠጋ ቁጥር መልኩን ለማየት እየሞከርኩኝ ስመጣ ኢየሱስ ነበር። አይኖቹ በፍቅር ተሞልተዋል። ወደ እኔ ሲጠጋ ፍቅሩ ከስከዛሬ ይበልጥ ምንም ሳይናገረኝ በልቤ ላይ ይፈስ ጀመር። አይኖቹ ላይ የማየው ፍቅር አስደናቂ ነው። ውዴን ኢየሱስን አየሁት። በዚያ በፍቅር አይኖቹ እየተመለከተኝ እጆቹን ዘረጋ። ና አለኝ። ና በሚለኝ ድምፅ ውስጥ የፍቅር፣ የሰላም፣ የኃይል መንፈስ ይሰማኝ ነበር። ንግግሩ ንግግር ብቻ አልነበረም፣ ነገር ግን ሰላም ነበር። ና ባለኝ ቅጽበት ሆስፒታሉ ጠፋ። ከዚያም በድንገት ራሴን በለምለም ሳር ላይ እግሬ ቆሞ አየሁ። አረንጓዴ የሚያምር ሳር፣ ሰማዩ ከፀሐይ የበለጠ ብሩህ ነበር። በጣም የሚያምር ነበር። ነገር ግን አይኔን አያቃጥለኝም። በርቀት ላይ ትልቅ ከተማ ይታየኛል። በወርቅ የተሰሩ ህንፃዎች፣ የሚያበሩ መንገዶች፣ ሕይወት ያለባት ከተማ ትታየኝ ነበር። በዚህ ምድር ላይ መንገዶች፣ ቤቶች፣ አስፓልቶች ሕይወት የላቸውም፣ ግዑዞች ናቸው። በዛ ስፍራ ያየኋቸው መንገዶች ግን ለእናንተ ማስረዳት በሚከብድ መንገድ ሕያው ነበሩ። ማለትም ሕይወት ነበራቸው፣ ግዑዝ አልነበሩ። በጣም ያምራል፣ በጣም ያስደንቅ። የሆነ ሙዚቃ ይሰማኛል፣ ክላሲካል ይሰማኛል። ነገር ግን ምንም አይነት የሙዚቃ መሳሪያ አይታየኝም። ነገር ግን ዜማ አለ። ታላቅ የሆነ ሰላም እንደ ልብስ ከበበኝ። ራት የለም፣ ህመም የለም፣ ጭንቀት የለም። ነገር ግን ደስታ ብቻ፣ ሐሴት ብቻ ነበር። ከዚያም አንድ ጥያቄ ጠየቅኩት ኢየሱስን። ይሄ ሰማይ ነው አልኩት። እሱም ፈገግ እያለ እንዲህ አለኝ፣ ጊዜ አልደረሰም አለኝ። መመለስ አልፈለኩም፣ ግን ይህ ሰማይ ነው ጌታ ሆይ አልኩት። ይኸውልህ እዚህ ለመቆየት ጊዜ ገና ነው አለኝ። የምጠይቀውን ጥያቄ የሚመልስልኝ እኔ በምፈልገው መልስ ሳይሆን በሚያስፈልገኝ መልስ ነበር። ለካ ግን ዓላማ እንዳለኝ አሳየኝ። እንዲህም አለኝ፣
እኔ እውነት መሆኔን ሂድና ንገራቸው፣ ቅርብ መሆኔን ንገራቸው፣ ተመልሼ እንደምመጣ ንገራቸው፣ እውነት ግን እኔ ብቻ መሆኔን ንገራቸው አለ። ይህንንም ባለኝ ቅጽበት ብርሃኑ መጥፋት ጀመረ። ሳሩም እየጠፋ መጣ። ሁሉም ነገር እየራቀ ሄደ። ከዚያም ወደ ሰውነት የተመለሱ ዶክተሮቹ ተመለሰ እያሉ መጮህ ጀመሩ። 3 ሰዓት አልፎ ነበር ስመለስ። ለኔ ግን እንደዛ አልነበረም። 3 ደቂቃ የቆየሁም አልመሰለኝም። በምድር ላይ ግን 3 ሰዓት ቆይቼ ነበር። ለዛ ነው መጽሐፍ ቅዱስ ላይ በእግዚአብሔር ዘንድ አንድ ቀን 1000 ዓመት ነች፣ 1000 ዓመት ደግሞ 1 ቀን ነች የሚል። ይህ መንፈሳዊ ዓለም ላይ ያለ አቆጣጠር ነው። ከዚያ በኋላ ያንን ቅጽበት ያንን የህይወት ክፍሌን ልረሳው አልቻልኩም። ህይወቴን ሙሉ በሙሉ የቀየረ ክስተት ነበር። ህይወቴ 360 ዲግሪ ተቀየረ። ገንዘብ፣ ዝና፣ ዓለም፣ ሁሉም ነገር መታየት አቆመ ለኔ። ሁሉም ነገር ደበዘዘብኝ፣ አስጠላኝ። የማስበው ነገር ዘላለማዊነትን ብቻ ሆነ፣ መንግስቱን ብቻ ሆነ። ሞትኩ። ነገር ግን ሞቼ አልቀረው፣ ይልቁንም መልእክት ይዤ መጣሁ። ዛሬም ለእናንተ የምነግራችሁ መልእክት ይህንን ነው። ህይወት ጊዜያዊ ናት፣ ኢየሱስ ግን እውነት ነው። የሚመጣው ዓለም በጣም አስደናቂና ከምናስበው በላይ ነው። እንደዚህ አይነት ደስታ በህይወታችሁ አይታችሁ አሜን። በዚህ የህይወት ምስክርነት እንደተባረካችሁ እናምናለን። እንደዚህ አይነት ምስክርነቶች ከዚህ በኋላ ይዘን እንድንመጣ የምትፈልጉ ከሆነ ይህንን ቪዲዮ ላይክ በማድረግ ኮሜንት ላይ ገብታችሁ ደግሞ እንድሰራላችሁ የምትፈልጉትን ቪዲዮዎች እንድናመጣላችሁ የምትፈልጉትን ሐሳቦች ንገሩን። እኛም እናንተን ለማገልገል መተናል። የምናገለግለው አንድ መንግስት ነው። ስለዚህ በኮሜንት አሳውቁን። ወዳችኋለሁ። ይህን ቪዲዮ ላይክ ማድረጋችሁ አይረሳ። ሰብስክራይብ አድርጉን፣ ደውል ምልክቱን ተጫኑ። እናመሰግናለን።